እንደምን ከረማችሁ ውድ የዩቲዩብ ተከታታዮቻችን። አሁን ደግሞ በሌላ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ደግሞ ዛሬ ለየት የሚያደርገው ከፕሪንተራችን ጋር የተያያዘ ነው። ስለዚህ ዛሬ ሶፍትዌር ሳይዱን አሳያችሁና ደግሞ ፕራክቲካል የሆነውን ነገር ሪል ታይም የሆነውን ደግሞ ፕሪንተሩ ላይ አሳያችኋለሁ ማለት ነው። ግን ኖርማሊ አሁን በመነግራችሁ ስቴፕ ተነስታችሁ ስቴፑን በመከተል ፕሪንተሮቻችሁን ቤዝድ ኦን አሁን በማሳያችሁ ሶፍትዌር ሪሴት ማድረግ ትችላላችሁ ማለት ነው። ያው ብዙ ጊዜ ብዙዎቻችን ጋር ፎቶ ቤትም ሊሆን ይችላል የተለያየ የስራ ቦታዎች ላይ ኤፕሰን ፕሪንተሮች እንጠቀማለን። ስለዚህ እነዚህ ፕሪንተሮች ደግሞ ማክሲመም ፔጅ ሬንጅ አላቸው ማለት ነው። ስለዚህ ያንን ማክሲመም ፔጅ ሬንጅ ላይ ሲደርሱ ስለዚህ ይሄንን ሶፍትዌር ስቴፑን በመከተል ፕሪንተራችሁን ሪሴት ማድረግ ትችላላችሁ። እንዳልኳችሁ ደግሞ ፔጅ ሬንጅ አለው። ላይክ በብላክ የዚህኛል ገጽ ይሰራል፣ በከለር የዚህኛል ገጽ ይሰራል ተብሎ ነው ፕሪንተሮቻችሁን ስትገዙ መገዙት ማለት ነው። ስለዚህ ማክሲመም ፔጅ ሬንጃችሁ ላይ ሲደርስ ያንን ፔጅ ሬንጅ ወደ ዜሮ ካልመለሳችሁት የሚቀጥለው ገጾች ፕሪንት ማድረግ አይችልም ማለት ነው። ስለዚህ ብዙ ጊዜ አይታችሁ ከሆነ ልክ ሰርቪስ በሚፈልግ ሰዓት ወይንም ፕሪንተሩ ማክሲመም ፔጅ ሬንጅ ላይ ሲደርስ ኒድ ሰርቪስ ምናምን ብሎ ሜሴጅ ያመጣላችኋል ከስክሪናችሁ ስር ማለት ነው። ስለዚህ በዛ ሰዓት ምንድነው ፕሪንተራችሁ ሪሴት ይፈልጋል ማለት ነው። ስለዚህ ሴም ታይም ፕሪንተራችሁ ላይ የምታዩት የላይት አለ፣ ፓወር ላይት እና በዛ በኩል ደግሞ የወረቀትና የቀለም ላይቶች አሉ። እየተፈራረቁ ፍላሽ ላይታቸው ያሳያችኋል ማለት ነው። ስለዚህ ያ በሚሆን ሰዓትና አት ሴም ታይም ስክሪናችሁ ላይ ዌስት ኢንክ ፓድ ካውንተሩ እንትን አድርጓል። ስለዚህ ሰርቪስ አድርጉት ብሎ ሜሴጅ ይመጣል። ያን ሜሴጅ በሚመጣ ሰዓት ኢሚዲየትሊ ምንድነው የምታደርጉት? አሁን በማሳያችሁ ስቴፕ ፕሪንተራችሁን ሪሴት ታደርጋላችሁ ማለት ነው። ስለዚህ አሁን ዛሬ ለሳምፕል የማሳያችሁ በ3210 ወይንም በ3250 በሚባለው ሞዴል ፕሪንተር ነው ማሳያችሁ ኤፕሰን። ስለዚህ ስለ ኤፕሰን ፕሪንተር ነው ማወራችሁ ማለት ነው። ኤፕሰን ፕሪንተር ሪሴት እንዴት ማድረግ እንችላለን የሚለው ኢትስ ቬሪ ሲምፕል ሜተድ ናት። ያው ይሄ ደግሞ ለብዙ ቴክኒሻኖች ደግሞ ያው እንትን ሊሆን ይችላል፣ ምናልባት ስራ የሚያሳጣ ሊሆን ይችላል። ግን አሁን ዘመኑ ደግሞ ይሄኛውን ትተን ደግሞ ወደሚቀጥለው አዳዲስ ነገሮች መስራት ስላለብን እነዚህ ኢትስ ቬሪ ሲምፕል። ሶፍትዌሩን ደግሞ ካስፈለጋችሁ ሶፍትዌሩን አካውንቴል ማነው ቴሌግራም ቻናል ላይ አስቀምጥላችኋለሁ። ይሄ ማለት ዛሬ 3210 ወይንም 3250 ነው ማሳያችሁ the same step። ሌላም ሶፍትዌር ማነው ሌላም ኤፕሰን ፕሪንተሮች ሰርቪስ በሚፈልጉ ሰዓት ይሄንን ስቴፕ ተከትላችሁ ነው ሰርቪስ የምታደርጉት ማለት ነው። ስለዚህ እዚህ ጋር ይታያችኋል። ይሄ ነው ሶፍትዌራችን ወይንም ሪሴት የምናደርግበት አጀስትመንት ፕሮግራም ነው የሚለው ማለት ነው። ስለዚህ ደብል ክሊክ ታደርጉታላችሁ፣ ትከፍቱታላችሁ። ስትከፍቱት እንደዚህ አይነት ነገር ይመጣል ወይንም ዚፕ ነው። ስለዚህ ታያችኋል ኤል እንዲህ ያለ እስከ ማክሲመም ብዙ ፕሪንተር ነው ውስጡ የሚይዘው ማለት ነው። ሶ እዚህ ጋር adjust prog.exe የምትል አንድ ኤክዚኪዩቲብል የሆነች ፕሮግራም አለች። እሷን እንከፍታታለን ማለት ነው። ኦኬ ልክ እንደዚህ እንደከፈታችኋት ምን ይጠይቃል? ፓስወርድ ይላችኋል። ፓስወርድ በሚላችሁ ሰዓት እዚሁ ጋር በኖት ፓድ ተቀምጦልናል instruction.txt የምትለውን ተከፍቱታላችሁ። ስለዚህ እዚህ ጋር ይታያችኋል። እዚህ ጋር ፓስወርድ የምትላለች ፓስወርድ። አሁን ይሄኛውን አፕሊኬሽን ለመክፈት እቺ iloadzone.com የምትለውን ኮፒ ታደርጓትና ራይት ክሊክ ኮፒ ታደርጉና የት እንመጣለን? ቅድም ወደ ከፈትነው አፕሊኬሽን እንመጣለን ማለት ነው። እዚህ ጋር ሚኒማይዝ ላድርግላችሁ። እቺ ናት አፕሊኬሽኗ። እዚህ ጋር ቅድም ኮፒ ያደረጋችሁትን ፔስት ታደርጉትና ኦኬ ትሉታላችሁ። ስለዚህ የኛ የኤፕሰን አጀስትመንት ፕሮግራም ሶፍትዌር እንደዚህ ይመጣል። ስለዚህ እዚህ ጋር ምንድነው የምናደርገው? አሁን እንዳልኳችሁ የዛሬ መጀመሪያ ሶፍትዌር ሳይዱ ነው ማሳያችሁ። በሚቀጥለው ደግሞ ሪል ታይም እንዴት ሪሴት ይደረጋል እንዴት ሚላውን ደግሞ ሪል ታይም የሆነው ፕሪንተሩ ጋር አገናኝቼ ወይንም ስራ ቦታ ላይ ሆኜ የሰራውን አሳያችኋለሁ ማለት ነው። ስለዚህ ይሄንንም ካሳያችሁ ይሄንን ስቴፕ በመከተል ኢትስ ሶ ቬሪ ኢዚ ሪሴት ለማድረግ ማለት ነው። ስለዚህ የመጀመሪያው እዚህ ጋር ሴሌክት የሚል ነገር አለ።
ሴሌክት እንላለን። ስለዚህ እኛ አሁን ሁለት አይነት ሪሴት ሜተድ ነው ያለው። እዚህ ጋር ሲኩዌንሻል አጀስትመንት ሞድ የሚል አለ፣ ፓርቲኩላር አጀስትመንት ሞድ የሚል አለ። ስለዚህ እኛ ሞስት ኦፍ ታይም የምንጠቀመው ፓርቲኩላር አጀስትመንት ሞድ ነው ማለት ነው። ስለዚህ ሲኩዌንሻል የሚለው ብዙ ስቴፖች አሉት። እያንዳንዱን ነገሮች ስቴፕ ባይ ስቴፕ ተለቅሞ የሚገባ ማለት ነው። ይቅርታ እዚህ ጋር መልሼ ልክፈተውና እንደገና እንደ ስቴፑን ላሳያችሁ። እቺን ትከፍታላችሁ፣ አጀስትመንት ፕሮግራም። ከዛ አሁን ቅድም ዋንስ ኮምፒውተር ላይ ፓስወርዱን ስለሰጠው ተመልሶ ፓስወርድ አይጠይቀኝም ማለት ነው። ስለዚህ አዲስ ኮምፒውተር ላይ ለምሳሌ ይሄን ሶፍትዌር እዚሁ አንድ ኮምፒውተር ላይ የመጀመሪያውን ፓስወርድ እንዳስገባችሁ ሁሌም እዛው የምትጠቀሙ ከሆነ ፓስወርዱን አንዴ ነው የምታስገቡት። ለምሳሌ እቺን ሶፍትዌር ከዚህ ወስዳችሁ ሌላ ኮምፒውተር ላይ የምትጠቀሙ ከሆነ ፓስወርድ ይጠይቃችኋል ማለት ነው። ለምን? የሚያርፍበት ኮምፒውተር አዲስ ስለሆነ ማለት ነው። ስለዚህ እዚህ ጋር ምንድነው የምንጠቀመው? ፓርቲኩላር አጀስትመንት። ስለዚህ መጀመሪያ ስቴፕ ሴሌክት ይለናል። ሴሌክት የምናደርገው ምንድነው? ሞዴል ኔም እንመርጣለን። ሞዴል ኔም የፕሪንተሩን ሞዴሎች ማለት ነው። ስለዚህ እዚህ ጋር እንደምታዩት ሞዴል ኔም ይለናል። ይሄን ስትከፍቱት ኤል 1210 3210 እያለ ኤል እስከ 5290 ሚል ፕሪንተሮች አሉ። ያው እኛ ሀገር ሞስት ኦፍ ታይም የምንጠቀመው 3210 3250 3251 ሜቢ 3260 ካለ እነሱን ይኖራሉ ማለት ነው እኛ ሀገር። ስለዚህ በአንዱ ላሳያችሁ። ለምሳሌ 3210 መረጥኩኝ። ዴስቲኔሽን የሚለው ላቲን እና ላንጉዌጅ እንግሊሽ ነው። ከዛ እዚህ ጋር ፖርት ይላቸዋል። ፖርት ማለት ሁሌም እንዳትሸወዱ። ለምሳሌ እዚህ ጋር በጣም በአጽንኦት መነግራችሁ አንዳንዴ አንድ ስራ ቦታችሁ ላይ 23210 የሆኑ ፕሪንተሮች ሊኖራችሁ ይችላል። ስለዚህ ከነዛ የትኛውን ነው ማድረገው የሚለውን እዚህ ጋር ገብታችሁ መምረጥ አለባችሁ። ልክ እዚህ ጋር ይሄንን ፖርት ስትከፍቱት 3210 1 3210 2 እያለ እንደዚህ ሊስት አውት ያደርግላችኋል ማለት ነው። ስለዚህ ሁሌም እናንተ ሪሴት ማድረግ ያለባችሁን ኮምፒውተር መለየት አለባችሁ ማለት ነው። ቤዝድ ኦን ዩኤስቢ ፖርት ማለት ነው። ስለዚህ እዚህ ጋር ያስመርጣችኋል። ኤፕሰን የተሰካውን ፕሪንተር 2 ወይንም 3 ከሆነ እዚህ ጋር ያመጣላችኋል። ስለዚህ ቱ ሜክ ሹር ማትፈልጉትን ፕሪንተር ኦፍ ታደርጉትና የምትፈልጓትን ሪሴት የምታደርጓትን ስፔሲፊክ ፕሪንተር ብቻ ኦን ታደርጋላችሁ። ከዛ ፖርት መርጡልትና ወይንም ደግሞ ካልሆነ ደግሞ አንድ ፕሪንተር ከሆነ አውቶ ሴሌክት ስለሚያደርግ ታደርጋላችሁ። ስህተት እንዳንሰራ ነው። ለምሳሌ አጀስት ተደርጎ የተቀመጠ ፕሪንተር መልሳችሁ በስህተት እሱ መልሳችሁ አጀስት ልታደርጉት ይችላልላችሁ። መሰራት ያለበትን ፕሪንተር ትታችሁ ማለት ነው። ሶ አውቶ ሴሌክት ማድረግ ትችላላችሁ። ግን አውቶ ሴሌክት አንድ ፕሪንተር ከሆነ አንዱን አውቶማቲካሊ ያገኝላችኋል። እንዳልኳችሁ አንድ ቦታ ላይ አንድ ስራ ቦታ ላይ 3 4 ፕሪንተር አንድ ኮምፒውተር ላይ ተሰክቶ ከነዛ ማለት ስፔሲፊክ ማድረግ ካለባችሁ ገብታችሁ እዚህ ጋር ፖርቱን ሴሌክት ማድረግ አለባችሁ። ስለዚህ ካልሆነ አንድ ኮነች ደግሞ አውቶ ሴሌክት ላድርጋችሁ ኦኬ ትሉታላችሁ ማለት ነው። ከዛ ወዴት እንገባለን? ወደ ፓርቲኩላር አጀስትመንት ማለት ነው። ስለዚህ እዚህ ጋር ስንገባ እዚህ ሶፍትዌር ላይ በጣም ብዙ ኦፕሽኖች አሉ። እኛ ዳይሬክትሊ የምንመጣው ይሄኛው ያው ሞር ቴክኒሻን ስትሆኑ ቴክኒሻኖች ያውቁታል። እዚህ ጋር እነዚህኞቹ ፓርት ላይ ምን እንደሚሰራ ግን ቤዚካሊ እኛ የምንመጣው ወዴት ነው? ወደ ሜንቴናንስ ወደሚለው ማለት ነው። እቺ ሜንቴናንስ ምናልባት ልብ ብላችሁ ካያችሁ የኤፕሰን ሶፍትዌር ድራይቨር ከተጫነ በኋላ እቺኛው ኦፕሽን በትንሹ አለች። በትንሹ ማለት የዚህን ያህል ስራ ባይሰራም የተወሰነ ከዚህኛው ሶፍትዌር ላይ እዛ ላይ አለ ማለት ነው። የሶፍትዌሩ ድራይቨር ላይ ገብታችሁ ፕሪፈረንስ ውስጥ ገብታችሁ ከዛ በኋላ ሜንቴናንስ የምትለው ኦፕሽን አለች። ሜንቴናንስ ውስጥ ወይም ሄድ ክሊን ምንድነው ፓወሪንግ ፍላሽ ምናምን ስታደርጉ እቺኛው የተወሰነች ኦፕሽን እዛ ላይ ታገኛላችሁ ማለት ነው። ስለዚህ አሁን የዛሬው እኛ ምንድነው የምናደርገው? ሪሴት ነው። ሪሴት ለማድረግ ሁሌ ምንድነው እዚች ጋር አንደኛ ሄድ ክሊን አለ፣ the same time ኢንክ ቻርጅ አለ። ኢንክ ቻርጅ በዚሁ ልንገራችሁ። ለምሳሌ እዚሁ ፕሪንተር ላይ ወይም ኤፕሰን ፕሪንተሮች ላይ ቀለም ተጠቀሙና ለምሳሌ የመጀመሪያ ፈርስት ቀለም ሞልታችሁ ጥቁሩ ቶሎ ሊያልቅባችሁ ይችላል። ጥቁሩ ካለቀ ሌሎቹ ሶስቱ ቀለሞች ይኖራሉ። ማጀንታ፣ ሲያን እና የሎ ከለር ማለት ነው። ሶስቱ ይኖሩና ብላኩ ሊያልቅባችሁ ይችላል። ስለዚህ ብላኩን ስትሞሉ ከሞላችሁት በኋላ ፕሪንት ስታደርጉ ብዙ ጊዜ ብዙ ቦታ ብላክ አልመጣም ይላችኋል። ከዛ ብላክ እምቢ አለኝ ምናምን። አንዳንዴ ደግሞ the same time አራቱም ከለሮች እምቢ ይላችኋል ካለቀ በኋላ ስትሞሉት ማለት ነው። ስለዚህ እሱን ኦፕሽን ለመጠቀም ምንድነው እዚህ ሶፍትዌር ላይ ትገቡና ኢንክ ቻርጅ ምትላለች። ኢንክ ቻርጇን ኦኬ ትሉትና
ከዛ እዚህ ጋር ኢንክ ቻርጁን ኦኬ ካላችሁ በኋላ ኢኒሻላይዝ ኢንክ ቻርጅን ኢኒሻላይዝ ነው የምታደርጉት ማለት ነው። ኢንክ ቻርጁንም አት ዘ ሴም ታይም ኢኒሻላይዝ ታደርጉታላችሁ ማለት። ስለዚህ ኢንክ ቻርጇን እዚህ ጋር ይታችኋል። ቼክ ቦክስ አለች። ቼክ ቦክሷን ቼክ ታደርጉትና ኖት ኢንክሪመንት ዌስት ኢንክ ፓድ ካውንተር ነው። ይሄ ኖት ኢንክሪመንት ማለት አትቁጠርብኝ ማለት ነው። አትቁጠርብኝ ማለት ለምሳሌ ይሄንን ቼክ ቦክስ ቼክ ሳላደርገው ኢንክ ቻርጅ ብዬ አዝዤው ፕሪንተሩ ቀለሙን ኢንክ ቻርጅ ካደረገልኝ በኋላ ሁሉን ከጨረስን በኋላ ምንድነው የሚያደርገው? ይሄንን አንድ ዙር ኢንክ ቻርጅ ያደረግነውን ካውንተሩ ላይ ይመዘግብብናል ማለት ነው። ስለዚህ ይሄ ማለት ምንድነው ኤፕሰን ፕሪንተራችን የሪሴት ጊዜውን እናቀርባለን ማለት ነው። ስለዚህ ያ የሪሴት ጊዜ እንዳይቀርብብን እቺን ኢንክሪመንት ወይንም እዛ የሪሴት ጊዜው ላይ እንዳይጨምርብን እቺን ቼክ ቦክስ ቼክ ታደርጋላችሁ ማለት ነው። ስለዚህ ሀሳቡ ይገባችኋል። ቼክ ታደርጉና ኢንክ ቻርጅ ትሉታላችሁ። ከዛ እዚህ ጋር የሚመጣ ሜሴጅ አለ ኮንፊርም ዛት ዘ ዌስት ኢንክ ትሬስ ሰርቪስ ኢንስቶል። ከዛ ኦኬ ስትሉት ወደ ምን ይመጣል? ደቂቃ ያሳያችኋል። ከዛ በኋላ አሁን እዚህ ኮሚኒኬሽን ኤረር የሚለኝ ፕሪንተር ከላፕቶፕ ጋር ወይንም ከዚህ ኮምፒውተር ጋር ስላልተገናኘ ማለት ነው። ስለዚህ ልክ ኢንክ ቻርጅ ስትሉት ለእናንተ የሚመጣላችሁ ሜሴጅ ምንድነው? እያንዳንዱ ቀለሞቹን አራቱን ቀለም ሊስት አውት ያደርግላችኋል። ከዚህ ቀለም ላይ የዚህን ያህል ቀለም ቻርጅ ለማድረግ ተጠቀማለሁ የዚህን ግራሙን ያሳያችኋል ማለት ነው። ቶታል ደቂቃውን ያሳያችኋል። ኮንፊርም ስትሉት ኢንክ ቻርጅ ያደርጋል። ኢንክ ቻርጅ ያደረገ ማለት ቅድም ፕሪንት ስታደርጉ ባዶ ያወጣባችሁ የነበረውን ወረቀት ቻርጁን ከጨረሰ በኋላ ፕሪንት ስታደርጉ ሙሉ ቀለም ቻርጅ ስለተደረገ እንደ አዲስ በአዲስ መልክ ንጹህ ነው ይወጣላችኋል ማለት ነው። ስለዚህ የሀሳብ ግልጽ ነው። እቺን ፖይንት እንጨርስ። ሁለተኛ ነው ዋነኛው ፖይንታችን ምንድነው? ዌስቲንግ ፓድ ካውንተር። ካውንተር ማለት ቅድም ስናወራ የነበረው ምንድነው? ስለ ሪሴት ነው። ሪሴት ልክ ሰርቪስ በሚጠይቃችሁ ሰዓት ኢሚዲየትሊ ሶፍትዌሩን እዚህ ጋር ትመጣላችሁ። ምናደርገው ምንድነው? ዌስቲንግ ፓድ ካውንተር ላይ ትመጡና የፓዱን ካውንተር ነው እዚህ ጋር ኢኒሻላይዝ ምናደርግለት ማለት ነው። ይሄን መረጣችሁ። ከዛ ኦኬ ትሉታላችሁ። እዚህ ጋር ይታያችኋል ዌስት ኢንክ ፓድ ካውንተር። ስለዚህ ቼክ ኤንድ ኢኒሻላይዝ ይላችኋል። ስለዚህ ሁለት ፖይንት አለ። አንደኛው ፖይንት እዚህ ጋር ካያችሁ ቼክ ኤንድ ኢኒሻላይዝ የሚል አለ። ለምሳሌ ይሄ ነገር ሰርቪሱ ስንት ነው ስንት ፖይንት ላይ ሲደርስ ነው ሪሴት ያለኝ የሚለውን ከፈለጋችሁ እዚህ ጋር ቼክ ምትልባለች አይደለ? ለምሳሌ ሜን ፓድ ካውንተር፣ ፕላተን ካውንተር እና እነዚህ ቤዝድ ኦን ዘ ፕሪንተር ነው የምትጠቀሙት። ሜን ፓድ ካውንተር ያላችሁ አሉ፣ ፕላተን አለ። ስካነሩን ምኑን አንድ ላይ አድርጎ አያይዞ ሪሴት የሚያደርጉ አሉ። ኢንክ ሲስተም ፓድ ካውንተር አለ፣ የቀለሙን ብቻ ካውንተር ሪሴት የሚያደርጋላ። ስለዚህ እኛውን በዚህኛው ፕሪንተር ሁለቱን እናደርጋለን። ሜን ፓድ ካውንተር እና ፕላተን ፓድ ካውንተር እናደርግና በእናንተ ፕሪንተር ላይ እስቲ ስንት ፐርሰንት ላይ ደርሶ ነው እኔን ሪሴት የጠየቀኝ የሚለውን የመጀመሪያው ስቴፕ ምን ታደርጋላችሁ? ቼክ ትሉታላችሁ። ሪሴት ወይንም ኢኒሻላይዝ ከማድረጋችሁ በፊት ቼክ ስትሉት ፕሪንተሩ ቼክ ያደርግላችሁና አሁን እዚህ ጋር ኤረር ኮድ የሚለው አሁንም ቅድም እንዳልኳችሁ ፕሪንተር ቢገናኝ ኖሮ ፕሪንተሩን ቼክ ያደርግልኝና እዚህ ጋር መታየት እነዚህ ሁለት ቴክስት ቦክሶቹ ላይ የዚህን ያህል ወረቀት የዚህን ያህል ፖይንት ተጠቅመ አሁን ስንት ፐርሰንት ደርሷል? 100 ከሆነ 100 ደርሷል፣ 80 ከሆነ 80 ደርሷል ብሎ እዚህ ጋር ሊስት አውት ያደርግልናል ማለት ነው። ስለዚህ ቤዝድ ኦን ይሄኛውን ቤዝድ እናደርግና ፋይናሊ ምን ታደርጋላችሁ? ኢኒሻላይዝ የሚለውን ትነካላችሁ። ከዛ when the okay button is clicked counter will be initialize ይላችኋል። ስለዚህ ልክ እዚህ ኦኬ ስትሉት immediately ዜሮ ያደርግላችኋል። ዜሮ ካረጋችሁ በኋላ immediately ምንድነው ፕሪንተሩ ላይ ወይንም እዚህ ስክሪናችሁ ላይ ፕሪንተሩን ተርን ኦፍ አድርጉት ብሎ ሜሴጅ ይመጣላችኋል። ስለዚህ በዛ ሰዓት ተነሱና ፕሪንተራችሁን ተርን ኦፍ ታደርጉታላችሁ ማለት ነው። ኦፍ ካረጋችሁት በኋላ ስለዚህ ፕሪንተራችሁን ኦፍ ታደርጉትና መልሳችሁ ኦን ካረጋችሁት በኋላ መጀመሪያ ማይንቀሳቀሰው ሄዱ መንቀሳቀስ ይጀምራል። ፕሪንተሩ በራሱ አውቶማቲካሊ ወደ ኢኒሻላይዜሽን ስቴፕ ይመጣል። ከዛ ፋይናል ቴስት ፔጅ ትልኩና ቴስት ታደርጉታላችሁ ማለት ነው። ስለዚህ ይሄን ከጨረስን በኋላ እንዳልኳችሁ ኢኒሻላይዝ ነው የምታደርጉት ፋይናሊ ማለት ነው። እነዚህን ቼክ ቦክሶች ቼክ ካረጋችሁ በኋላ
ይሄ ምንድነው ቤዝድ ኦን ፕሪንተር ማለት ነው። እነዚህ ስካነር ያላቸው ፕሪንተሮች አሉ፣ ኖርማል ፕሪንተሮች አሉ። ስለዚህ ይጠይቃቸዋል። እኔ አሁን ሶፍትዌር ሳይዱ ነው ማሳያችሁ። ፕሪንተሩ ጋር ስትሄዱ አሁን እኛ በኖርማል አሁን በ3210 ጊዜ ሜን ፓር ካውንተሩን ቼክ እናደርጋለን። ኢሚዲየትሊ ኢኒሻላይዝ ነው። ከዛ እዚህ ጋር ስክሪን ላይ ኢኒሻላይዝ እንዳላችሁት ሜሴጅ መጣል ኦኬ ትሉታላችሁ። ጥር ብሎ ይጨርስላችኋል። ከዛ ፕሪንተሩን ኦፍ አድርጉ ይላችኋል። ኦፍ ታደርጉታላችሁ። ከዛ መልሳችሁ ኦን ታደርጉታላችሁ። ኦን በምታደርጉ ሰዓት ቅድም ስታክ ያደረጋችሁ ሄዷ መንቀሳቀስ ትጀምራለች። ሄዷ ቼክ ካደረገች በኋላ ተመልሳ ወደ ዋናው ቦታ ሬዲ ትሆናለች ማለት ነው። ሶ ሬዲ ከሆነች በኋላ እዚህ ጋር ምን ማድረግ ትችላላችሁ? ይሄንን ፊኒሽ ብላችሁ ከወጣችሁ በኋላ ሄድ ክሊን ላይ ትገቡና ኦኬ ትሉትና እዚህ ጋር ኖዝል ቼክ አለች ወይንም ኖዝል ቼክ ፕሪንት አለች። ኖዝል ቼክ ፕሪንቷን ፕሪንት ስትሏት ፓተርኑን ያሳያችኋል። ላይ ቀለሙ የተቆራረጠ መሆኑን ምኑንና ስንት ገጽ እንደሰራ ፕሪንተሩ ቶታል ፔጅ አማውንት ኦፍ ፔጅ ይዞላችሁ ይወጣል ማለት ነው። ስለዚህ ኖዝል ቼክ በምታደርጉ ሰዓት ሁለት ነገር ነው የሚያሳያችሁ። ሄዱ ክሊን መሆኑን ያሳያችኋል። ሁለተኛ ደግሞ ምን ያህል ፕሪንት እንደሰራችሁ ገብታችሁ ኖዝል ፕሪንት ስትሉት በአንድ ገጽ ላይ ለምሳሌ በኖዝል ቼክ በየቀኑ ለምሳሌ ለሆነ ሰው ፕሪንት ቤት ለአንድ ጸሐፊ ሰጣችሁ በቀን ውስጥ ኤፕሰን ፕሪንተር ምን ያህል ሰራ የሚለውን ነገር እዚህ ጋር ኖዝል ቼክ ማድረግ ትችላላችሁ። ዛሬ ፕሪንት ያደረጋችሁትን ፕሪንት አውት ታዩታላችሁ። 20000 ከሆነ 20500 ከሆነ በሚቀጥለው ስንት ፔጅ አደረገልኝ የሚለውንም ኖዝል ቼክ ፕሪንት በማድረግ ምን ያህል ገጽ ሰራ የሚለውን ነገር ያወጣችሁ ማየት ትችላላችሁ ማለት ነው። አንደኛው ይሄ ነው። ሌላው ደግሞ አንዳንዴ ደግሞ ሴም ታይም ጽሁፋችሁን ከሆነ ፕሪንት ከ10000 ከ15000 በኋላ የሆነ መቆራረጥ ምናምን አይነት ነገር ይፈጥራል። ልክ ያ በሚፈጥርባችሁ ሰዓት እዚህ ጋር ሄድ ክሊን አለች። ሄድ ክሊን ላይ ትገባላችሁ። ኦኬ ትሉትና እዚህ ጋር ይታያችኋል ወደ 3 ኦፕሽን ያመጣል። ክሊን ዊክ አለ፣ ክሊን ሚድ አለ፣ ስትሮንግ አለ፣ ካልሆነ ነው ፓወር ኢንክ ፍላሽ አለ። ስለዚህ ምን እናደርጋለን? ቤዝድ ኦን ፔፐር ማለት ነው። ወረቀታችን ላይ በጣም ዲፕ የሆነ የቆራረጠ ከሆነ ሚድል ታደርጉታላችሁ። በጣም የቆራረጠ ከሆነ ስትሮንግ ታደርጉታላችሁ። ደግሞ አንዳንዴ በጣም የሆነ አንዱን እንትን ያደረገ አንዱን ምናም ከሆነ ፓወሪንግ ፍላሽ። ስለዚህ ቅድም እንዳየነው ይሄን በምታደርጉ ሰዓት ሁሌም ኖት ኢንክሪመንት ዌስቲንግ ፓርት ካውንተራችሁ ላይ ኢንክሪመንት እንዳያደርግባችሁ እቺን ቼክ ቦክስ ቼክ በማድረግ ትጠቀማላችሁ ማለት ነው። ስለዚህ ባጭሩ ይሄ ነው ቪዲዮ። ይሄን ያየ ሰው ቴክኒሻንም ሊሆን ይችላል ወይንም ጀማሪ ቴክኒሻንም ሊሆን ይችላል። ምንም እቺ ሐሳብ ካለችው ቀጥሎ ይሄንን ስቴፕ በመከተል ኮምፒውተሩ ላይ ወይንም ያንን ኤፕሰን ፕሪንተር ኤኒ ካይንድ ኦፍ ኤፕሰን ፕሪንተር ሪሴት ማድረግ ይችላል። ሄድ ክሊን ማድረግ ይችላል። ወረቀት ሲቆራረጥበት ፓተርኑን ማየት ይችላል። ቅድም እንዳልኳችሁ ማለት ነው። እዚህ ጋር ያሉት እንደገና ደግሞ ኢንክ ፓድ ካውንተሩን ማድረግ ይችላል። ነጭ ወረቀት ሲያወጣበት ወይንም ግማሹን ከለር አውቶ ብላክ ኤምቢ ካላችሁ ኢንክ ቻርጅ ማድረግ ትችላላችሁ። ኢንክ ቻርጁ ካልሆነ ደግሞ አት ሴም ታይም እዚህ ጋር መጣችሁ እቺን ፓወሪንግ ፍላሽ መጠቀም ትችላላችሁ። ፓወሪንግ ፍላሽዋንም ስትጠቀሙ እንደምላችሁ ሁሌም ኢንክሪመንት እንዳያደርግባችሁ እቺኛዋን ቼክ ቦክስ ቼክ ታደርጋላችሁ ማለት ነው። ስለዚህ ኢትስ ቬሪ ኢዚ። ሌላው ደግሞ አንዳንዴ ሄዳችን በጣም እንትን ከሆነ ረጅም ጊዜ የተጠቀምንበት ከሆነ እነዚህኞቹ ሄድ ክሊን ምን አድርገን ከጨረስን በኋላ ያንን ፋይናል ቼክ ፓተርኑን ለማየት ከፈለጋችሁ ሄዱ ጥቁሩ በደንብ ያወጣል ወይ ቢጫው፣ ሰማያዊው፣ ቀዩ የሚለውን ነገር እዚህ ጋር ፋይናል ቼክ ፓተርን የሚለውን አፔንዲክስ ውስጥ ገቡና ፋይናል ቼክ ፓተርን ዋንስ ክሊክ ታደርጉና ኦኬ ትሉትና ፕሪንት ትሉታላችሁ። ፕሪንት በምትሉት ሰዓት እያንዳንዱን የሄዱን ፓተርን በትልቁ ያወጣላችኋል ማለት ነው። በፕሌን ፔፐር ላይ ወይንም A4 ላይ ያወጣላችኋል ማለት ነው። ስለዚህ የሶፍትዌሩን የዚህን ያህል ክሉ ከሰጠዋችሁ ይሄን እዚህ ላይ ያሳየዋችሁን ስቴፕ በመከተል አሁን ቴክኒሻንም መጥራት አይጠበቅባችሁም። ስቴፖቹን በመከተል ቆምና ስክሪናችሁ ላይ በሚያዛችሁ እኔ አሁን ያልነገርኳችሁ ስክሪን ላይ የሚመጡ ኢዚ የሆኑ ስቴፖች አሉ። እነዛን በመጠቀም ወይንም በመከተል ኮምፒውተር ምንድነው ኤፕሰን ፕሪንተራችሁን ቤዝድ ኦን ሞዴል ማለት ነው ሪሴት ማድረግ ትችላላችሁ። ስለዚህ እኔ አሁን ለመጀመሪያ 1 2 3 ሞዴል ሪሴት ማድረጊያዎችን ቴሌግራም አካውንቴ ላይ አስቀምጥላችኋለሁ። ሊንኩን ደግሞ እዚህ ዩቲዩብ ቻናሌ ላይ የቴሌግራም አካውንቱን አስቀምጥላችኋለሁ። በዛ በመግባት ቴክኒሻንም ልትሆኑ ይችላሉ። እኔ ቢሮ ላይ የምሰሩ ለኤመርጀንሲም ከዚህ በኋላም ደግሞ
እነዚህ ፕሪንተሮች ካሏችሁ ብዙ ለቴክኒሻን መደወል አይጠበቅባችሁም ማለት ነው። እነዚህን ስቴፖች በመከተል ሪሴት ማድረግ፣ ነጭ ወረቀት ሲያወጣባችሁ ፓተርኑን ቼክ ማድረግ፣ ሄዱ ሲደክም የሄዱን ፓተርን ማየት ምናምን። ስለዚህ ጀነራሊ ይሄንን እንደ ኤአይ ሶፍትዌር ነው ማየት ያለባችሁ ማለት ነው። አንዳንድ ሰው መጥቶ ፕሪንተሩን ፈቶ ምናምን ያደርገውን ነገር ነው ይሄ ሶፍትዌር የሚሰራላችሁ ማለት ነው። ስለዚህ ሶፍትዌር ምንድነው ፕሪንተሩን ማስፈታት አይጠበቅባችሁም። ሄዱ ሲቆሽሽባችሁ እዚሁ ጋር ገብታችሁ ሄድ ክሊን ታደርጋላችሁ። ቀለም አልመጣ ሲላችሁ እዚሁ ላይ ገብታችሁ ኢንክ ቻርጅ ታደርጋላችሁ። ዌስት ፓድ ካውንተሩ ደግሞ ኤጅ ላይ ሲደርስ መልሳችሁ ሪሴት ታደርጉታላችሁ ማለት ነው። ስለዚህ ሆፕሶ ጠቃሚ ሆነ መረጃ ነው ዛሬ የሰጠኋችሁ። የሚቀጥለውን ስቴፕ ደግሞ ሪል ታይም አሳያችኋለሁ። ኦን ዘ ጆብ የሚለውን እዛው ጋር በስልኬ ሪከርድ ያደረኩኝ ስቴፖቹን ያሳየዋችሁ አፕሎድ አደርግላችኋለሁ። ስለዚህ ዩቲዩብ ቻናሌን ፕሊስ መጠይቃችሁ ሞር ደግሞ ከዚህ የተሻሉ ብዙ የምንሰራቸው ቪዲዮዎች አሉ። እናንተ ቴክኒሻን ሳትጠሩ በራሳችሁ አንድ ላይ የምታደርጉትን። ስለዚህ ቪዲዮን ካያችሁ በኋላ ሞር ለብዙ ሰዎች እንዲደርስ ላይክ ማድረግ፣ ከምንም በላይ ደግሞ እናንተ ሰብስክሪፕሽን ለኔ ደግሞ ትልቅ ሳፖርት ስለሆነ ሰብስክራይብ አድርጉልኝ። ኮሜንት ያላችሁ ኮሜንት አድርጉልኝ። ኔክስት ቪዲዮ ደግሞ እንድሰራ የምትፈልጉት ካለ ያልገባችሁ ፓርት ካለም ደግሞ ሌላ እናንተ ይሄ ቪዲዮ ቢሰራልን ሞር ዩዚፉል ነው ለኛ አሪፍ ነው ጠቃሚ ነው የምትሉት ነገር ካለ እሱን እንድሰራላችሁ ደግሞ ኮሜንት አድርጉልኝ፣ እሰራላችኋለሁ። አመሰግናለሁ።